ከዚህ ውስጥ ካለነው ሰዎች ራሱ 3 ሰዎች ተሳታፊ ሆነናል እንደ የአብሮነት ኢትዮጵያ ሳይሆን በግላችን በተደረገልን ግብዣ ተሳትፈናል ስለዚህ እነዚህን ስራዎች ወደ ተቀናጀ ስራ እንዳውም ከዛ በላይ ወደ ተዋሃደ ስራ ማምጣት አለብን ብለን እናምናለን ግን አሁንም ቢሆን ነገ አንድ ኃይል ቢቋቋምና አብረን እንስራ ብሎ ቢጠይቀን እንቢ ማለት አንፈልግም እዚህ ውስጣችን የተጠየቁ ግለሰቦች ከተጋበዙ ይሳተፋሉ ግን ግፊት ያደረግን ያለ ነው ምንድነው እንደዚህ አይነቱ ዱፕሊኬሽን ጥቅም የለውም ሁላችንም ተባብረን በጋራ መታገል ነው የሚሻለው የተነሳንበት ዓላማ ልናሳካው የምንፈልገው ግብ አንድ ከሆነ የተለያየ ድርጅት ውስጥ መሆናችን ከጥቅሙ ጉዳቱ ያመዝናል ወደ ህብረት ከህብረትም አልፎ ወደ ውህደት መሄድ አለብን ይያለን እና ብዙ ሰዎች ከዛ ስብስብ ጋራ አንድና አንድ አድርገው ያዩታልና የተለያየ መሆኑን በዚህ አጋጣሚ መግለጽ ስላለብን ነው አንድ አረ ሁለት ድርጅት ነው ማለት ነው ያኛው ድርጅት ገና በመስረታ ሂደት ነው ገና ደንብ የማውጣት ጥረት ያደረገ ነው እስካሁን ድረስ ቋሚ አመራርም ገና አልመረጠም ገና የአብሮነት ኢትዮጵያ ግን ያው ዛሬ ደረሰበት ደረጃ ላይ ደርሷል ቀደም ብሎ የተጀመረ እንቅስቃሴ ስለሆነ ዞሮ አሁን ማስተላለፍ የምንፈልገው መልእክት ከልባችንም አጽንኦት ሰጥተን ያቀርበው ይሄ ብዙ ድርጅት ግን ለአንድ ዓላማ የሚሰራ መኖሩ በጥቅሙ ጉዳቱ ያመዝናል በእኛ በኩል ምንም አይነት ቅድመ ሁኔታ የለም ይሄን ዓላማ ለማሳካት ከሚሰሩ ኃይሎች ጋር ሁሉ በትብብርም በውህደትም ለመስራት ዝግጁ የሚል አሁን ባጭር ጊዜ ልንሰራቸው ያሰብናቸው መርሃ ግብሮች ራሱ ትዕይንተ ህዝቡንና ሰላማዊ ሰልፎችን ራሱ ብቻችንን ከመናካሄድ ከነዚህ ኃይሎች ጋራ የጋራ ግብረ ኃይል አቋቁም መስራት አለብን ያን ብናደርግ የበለጠ ውጤታማ እንሆናለን ብለን ነው ምናምን ስለዚህ ይሄ የተፈጠረው ብዥታ መኖሩ ምንም ጥርጥር የለው በሂደት ግን እየጠራ ይመጣል የሚል እምነት አለ ግን እንዳልሽው ሁለታችንን አንድ አይነት አድርጎ የማየት ብዥታ ህብረተሰቡ ውስጥ በሰፊ ያለ ስለሆነ ጥያቄውን ማንሳትሽ እኛም ለማብራራትና ግልጽ ለማድረግ እድል ሰጥቶናል ብዬ ስለማመን ነው አመሰግናለሁ መልካም ሌሎችም ድርጅቶች አሉ በነገራችን ላይ ሁላችንም የምንሳተፍባቸው ሌሎችም ድርጅቶች አሉ ለምሳሌ እዚህ ውስጥ እየተሳተፈ ያለ በሌላም ድርጅት እየተሳተፈ ያለ ከዛ በፊትም በነበረ የራይዝ የሚል የጠራሁት አለ መፈጠራቸው ድርጅቶቹ በየቦታው መፈጠራቸው እሰየው የሚባል ነገር ነው የተለያየ ስራ ነው መስራት የሚችሉት ነገር ግን ቅንጅት ማድረግ ትብብር ማድረግ በሁሉም ዘንድ ያለ ነው ከዚህ ውስጥም እንደዚሁ አሸናፊ አለ አሸናፊም ስለ ራይዝ ተጨማሪ መግለጫ ሊሰጥ ይችላል አንዱን ስራ አይደራርበውም አስቀድመው የተፈጠረው አሉ እየተፈጠረው ያሉ ወደፊትም የሚፈጠረው አሉ ዋናው ነገር በቅንጅት የመስራቱ ጉዳይ ነው አሸናፊም እዚህ ላይ ለመናገር ይችላል በራይዝ በኩል ድምጽ አይሰማም አመሰግናለሁ ፕሮፌሰር ስለተሰጠኝ እድል ስለ ራይዝ ከማንሳቴ በፊት ጥቂት ነገር ለማለት ያህል በርግጥ የአብሮነት ኢትዮጵያ ሰፊ ስራዎችን ሲሰራ እንደነበረ ሁሉም የሚያውቀው ነው ያንን በአስተባባሪ ኮሚቴ ስንሰራ ብዙ ጊዜ አቶ ልደቱን የውጭ ግንኙነትን እንዲያደርግ ወክለነው የአብሮነቱን ወክሎ ሰፊ ስራዎችን በሱ አማካኝነት ለፓብሊክ ስናደርስ ቆይተናል በዛ ሂደት ያለን በርካታ ስራዎችን እየሰራን እንደነበረ እንደምታውቁት አሁን ደግሞ ቋሚ አደረጃጀት ፈጥረን ሰፊ ስራ መስራት በሚያስችል አቅም ፈጥረናል ስለዚህ የህዝቡም ኤክስፔክቴሽን እንደሚጨምር እናስባለን በዛ አግባብ እኛም ዝግጁ መሆናችንን ማረጋገጥ እንፈልጋለን አደረጃጀቱ በተቻለ መጠን ኢትዮጵያን የሚመስል ሁሉም ኢንክሉሲቭ እንዲሆን ጥረት ተደርጓል ሁሉም የማህበረሰብ ክፍሎች እንዲወከሉ በጾታም በሃይማኖትም ውክልና እንዲኖር ጥረት ተደርጓል ስለዚህ በጣም የተሳካ መዋቅር ለመፍጠር ተችሏል ይሄንን በደንብ ሁሉም እንዲረዳው ስለምፈልግ ነው ኢቭን የምርጫው ሂደትም በሰፊው በጣም ዲሞክራሲያዊ በሆነ መልኩ በሚስጥራዊ የድምጽ አሰጣጥ ሁሉንም የቦርድ አባላት ሳቲስፋይ በሚያደርግ መልኩ ነው የተካሄደው ስለዚህ ከምንም ጊዜ በላይ
እስከዛሬ ከምናደርገው በተሻለ ሁኔታ ይሄንን ትግል ወደ ተሻለ ምዕራፍ ለማድረስ የሚያስችል አቅም ገንብተናል ለማለት ነው የምፈልገው። የኢትዮጵያ ህዝብም ደግሞ ከጎናችን ሆኖ ይሄን ጥረታችን እንደሚደግፍና በአጭር ጊዜ ውስጥ ሀገራችን ከሰቆቃ የምትወጣበትን ሁኔታ እንደምንፈጥር ተስፋ አደርጋለሁ። ከራይዝ ጋር በተያያዘ ለተነሳው በደቡብ ኢትዮጵያ የሚኖሩ በርካታ ማህበረሰቦች ህዝቦች በተናጠል ብዙ ጥረቶችን ትግሎችን ሲያደርጉ ነበረ። ነገር ግን በተናጠል መንግስት በጣም በአፈናና በጭካኔ እየገደለ በጣም ተጽዕኖ እያደረገባቸው ስለነበረ ለምንድነው አብረን ቆመን ጥቅማችን መብታችን ጥያቄያችን ሁሉ ነገር ተመሳሳይ እስከሆነ ድረስ ለምን አብረን አንቆምም በሚል ሁሉም የፖለቲካ ኃይሎች ተጽዕኖ ፈጣሪዎች ለየብቻችን ከምንቀጠቀጥ በጋራ ሆነን አብረን መቆም አለብን። ለኢትዮጵያም ህዝብ የትግል ጥሪዎችን እያደረግን አብረን መታገልና እንደ ሀገር ለውጥ ካልመጣ ለየብቻችን በተናጠል የምናደርገው ትግል ለብቻው ምንም ፋይዳ የለውም የሚል ግንዛቤ ላይ በመደረሱ ሁሉም የማህበረሰብ ክፍሎች የተወከሉበት የምሁራን የተጽዕኖ ፈጣሪዎች የፖለቲካ ኃይሎች የፖለቲካ ፓርቲዎች በክልሉ ውስጥ የሚንቀሳቀሱት በሙሉ ወደ አንድ የመጡበት ሁኔታ ነው ያለውና የተሻለ ነገር ለማድረግ ብዙ ጥረት እየተደረገ ነው። እንግዲህ የአብሮነትም በይፋ አሁንም በደብዳቤ በዛ መልኩ ጥሪ አድርጓል። ስለዚህ አብሮ ተቀናጅቶ መስራት የግድ ነው የሚሆነው። በዚህ አጋጣሚ ሌሎችም ይሄንን መልእክት የሚሰሙ አካላት ሀገራችንን የመታደግ ጥሪ የሁላችንም ኃላፊነት መሆኑን ተገንዝበው እንደ ቡድንም እንደ ግልም በጋራ ጥረት የምናደርገውን እንዲደግፉ ለማለት ፈልጋለሁ። አመሰግናለሁ። አመሰግናለሁ። ጥያቄው አስፈላጊ ስለሆነ ነው እዚህ ላይ ጊዜ የፈጀ ነው። ብዙ ኢኒሼቲቮች በተለያየ ጊዜ በተለያየ ምክንያት የተነሳሱ አሉ። እነዚህ ስብስቦች ግን አሁን እየተፈላለጉ ነው ያለው ሂደት ይሄ ነው። እዚህ ውስጥ አሁን ለምሳሌ የትግራይ ተወላጆች ማህበራት በሰሜን አሜሪካ እየተሳተፈ ነው። እዚህ ውስጥ ሌላ ቦታም እየተሳተፈ ነው። ምናልባት መስፍን እዛ ላይ ለመናገር ከፈለግ አሁንም ተጨማሪ ለመስጠት፣ ምክንያቱም እዚህም ብንኖር ሌላ ቦታም አለን፣ ሌላ ጉዳዮችም አሉ። የሚታየው ሂደት የዱፕሊኬት የማድረግ የማባዛት ስራ እንትን የማድረግ አይደለም። ነገር ግን በተለያየ ኢኒሼቲቭ የሚነሱ ድርጅቶች አሉ። እነሱም አንድ ላይ እንዲመጡ ዋናው ነገር ውድድር እንዳይኖር ትብብር፣ ቅንጅት አስፈላጊ የሆነም ውህደት አላማ ነው። ነገር ግን የተደራጁ ድርጅቶች አሉ፣ እየተደራጁ ያሉ ሌሎች ማናቃቸውም አሉ። ለሁሉም ነገር ግን አብሮነት ክፍት ነው። ሌሎችም ድርጅቶች ክፍት ናቸው። እየተፈጠሩ ነው። ሂደቱ አንድ ላይ እየመጡ ነው። እሱ ነው ጠንከር ተብሎ መታየት ያለበት። መስፍን ለማለት የምትፈልገው ነገር ካለ ለመጥቀስ ጀማሪ ድምጽ ሚውት ነው። ኦኬ፣ ትንሽ ክላሪፊኬሽን ለማድረግ ነው። አንደኛ የአብሮነት እንድሳተፍ ሲጠይቀኝ ከመጀመሪያው ሬዘርቬሽንም ቢኖርም በነበረብን ሁኔታ እንደ ትግራይ ተወላጅ በነበረው ችሎታ የራሴ ሬዘርቬሽንስ የነበሩ ነገር ግን ኢትዮጵያ ውስጥ ያለው ሁኔታ እነዚህን ሬዘርቬሽኖች ወደ ኋላ አትተን አንድ ላይ ሆኖ ለመፍታት የሚቻልበት ሁኔታ መፍጠር ላይ እዛ ላይ ባለኝ ስምምነት ነው። አንደኛ። ሁለተኛ የገባሁት እኔ በግል ነው። የትግራይ ማህበርም አባል አይደለሁም፣ ተወክዬም አይደለም ያለሁት። እንዳንድ የትግራይ ተወላጅ በጣም ብዙ ችግር ያሳለፍን፣ በተለይ ያለፈው 5 ዓመት ጀኖሳይድ ተፈጽሞልብናል ብለን የምናምን፣ ፍትህ ያስፈልገናል ብለን የምንል፣ ሰላም መኖር አለበት ብለን የምንል፣ ወደፊትም የሚኖረንን ፍላጎቶች
ልናሟላ የምንችለው አብረን ተባብረን ከሌሎች ኢትዮጵያውያን በምንሰራቸው በምናመጣቸው ለውጦች በምንፈጥራቸው ኤንቫይሮንመንት ነው ብለን ስለማምን እኔም እንደ ግለሰብ በውጭ ሆኜ ማየቱ ይሄ ፕሮሰስ እየተካሄደ ውጭው ሆኖ ማየቱ ትክክለኛ ስላልመሰለኝ ገብዞ እንዲህ አይነት ነገር በውስጥ መሳተፍ ልዩነቶችንም ለማጥበብ የሚመች ሁኔታ ስለሆነ ልዩነቶችንም ማጥበብ ስል ነገር ልዩቶች አስተሳሰባቸው ነው እንጂ እንቀይራለን ማለት አይደለም። አስተሳሰቡ እንዳለ ሆኖ ሰው የሀገሪቱን ዳይሬክሽን መምራት ላይ ግን አብረን መሳተፍ አብረን መስራት ኢምፖርታንት ነው ከሚል ነው የገባሁት። በግሌ ነው ያለሁት። ማንንም ፖለቲካ ድርጅት አልወክልም። እንደ ህብረተሰብም የትግራይን ህብረተሰብ በጠቅላላ ወክላለሁ ብዬ የማላምን አስተሳሰብ የተወሰነ አስተሳሰቦችን ወክላለሁ። ወደፊትም ቢሆን የተለያዩ እንደዚህ አይነት ስብስቦች በሚፈጠሩበት ጊዜ የኛ ስፒሪት መሆን ያለበት